ሰላም እንዴት ናችሁ? በዚህ ቪዲዮ የምንመለከተው የሰርቬይ አፕሩቫል ይሆናል። ወደዛ እንሄዳለን። ስለዚህ ከዚህ ቀደም እንደተመለከትነው ሰርቬይ ሪኩዌስት ሞዲፊኬሽን ጠይቆ የቴክኒክ ሄዳችን ታሪኩ ይርቦ ሰርቬየሩ ደግሞ ሰርቬውን በተጠየቀው ሪኩዌስት ሞዲፊኬሽን መሰረት አስተካክሎ መልሶ ሲንክ ያደረገውን አይተናል። በዚህ ቪዲዮ ደግሞ አንድ ዙር የተላከውን ያይና አፕሩቭ ያደርጋል ማለት ነው። እንደምታዩት ሲአይ ማክስ አዳፕተር ዴን 490 ሆኖ አስተካክሎታል ማለት ነው። ሰርቬየራችን ሌበራችን ትክክል ነው። አንድ ዙር ማየት ካስፈለገ ድጋሜ ያህል ከዛ አውትሶርስ ስራችን ትክክል ናቸው። አሁን አፕሩቭ ከማድረጋችን በፊት ግን ምን የሚል ሜሴጅ አለ? ኦል ወርክስ should be assigned a supervisor before approval የሚል ውሚስ ሜሴጅ ይሰጠናል ማለት ነው። ስለዚህ ብዙ ጊዜ የምናያቸው ሜሴጆች ኢንፎርሜሽናል አይነት ሜሴጆች አሉ። አንዳንዴ ደግሞ ቫሊዴሽን ሜሴጆች ይሰጡናል። አንዳንዴ ዋርኒንግ ሜሴጆች ይሰጡናል። አንዳንዴ ደግሞ ኤረር ሜሴጅም ሊኖር ይችላል። ስለዚህ ይሄኛው ግን ኢንፎርሜሽናል ነው። ሌበር ላይ ያለ ሱፐርቫይዘር አልተመደበም እና ይሄንን ሱፐርቫይዘር ለነዚህ ስራዎች ሱፐርቫይዝ የሚያደርግ ሰው መድብ እያለው ነው ለቴክኒክ ሄዱ። የሱፐርቫይዘር አላማው ምንድን ነው? እነዚህን ስራዎች የሚሰሩ የቀን ሰራተኞች ወይም ኮንትራት ሰራተኞቻችን የሰሩትን ስራቸውን መዝግቦ ወደ ውሚስ በሞባይል አፕሊኬሽኑ የሚልክላቸው ሰው ያስፈልጋቸዋል። ያ ሰው ማን ነው? ያ ሰው እዚህ ጋር ይጻፍ ነው። ብዙ ጊዜ ቴክኒሻኖች ናቸው የሚሆኑት። አንዳንዴ ደግሞ ከዋና ቴክኒሻኖች ስር ሆነው ሱፐርቫይዝ የሚያደርጉ እና በወረቀት ጽፈው ለዋናው ቴክኒሻኑ የሚሰጡ ሰዎች ይኖራሉ። ብዙ ጊዜ ግን ከአዳማ እና ከቢሾፍቱ ተሞክሮ ሱፐርቫይዘሮች የምንጠቀመው ቴክኒሻኖቹን ነው ማለት ነው። ስለዚህ እዚህ ስራ ላይ እንደ ቴክኒሻንነት የሚያገለግለውን ሰው ሱፐርቫይዘር እናደርገዋለን። ይህ ሱፐርቫይዘር በሞባይል አፕሊኬሽኑ ተጠቅሞ እነዚህ የሌበር ስራዎች ላይ የተሳተፉ ሰራተኞችን ሌበር ስራቸውን መዝግቦ ወደ ውሚስ ሲንክ ያደርጋል ከሞባይል አፕሊኬሽኑ። ያ ደግሞ ዌጅ ሌበር ላይ በሰሩት ልክ እንዲከፈላቸው ለውሚስ ግብአት ይሆናል ማለት ነው። ስለዚህ አድ ሱፐርቫይዘር ሌበር ጋር ያለውት አስታውሱ። አድ ሱፐርቫይዘር የሚለውን በተን እነካለሁ። እዚህ ጋር ክሊክ ስታደርጉ ምንም ባዶ ነው የምታዩት። እንዴት ነው የምመርጠው ብላችሁ እንዳትደናገሩ። ስም መጻፍ ስትጀምሩ ነው የሚመጣው። ለምሳሌ እኔ አባይ ብዬ ስጽፍ አባይ ስማቸው በአባይ የሚጀምር ሰዎችን ያመጣል ማለት ነው። ስለዚህ በተለይ በእንግሊዘኛም በሎካል ላንጉጆቻችሁም ሰርች ስታደርጉ መሞከር ያስፈልጋል ማለት ነው። አባይና ኃይሉ ይሄ ስለሆነ ይሄን ልንካው ሰሚት እላለሁ ማለት ነው። ራሱ ውሚስ አንዴ ሪፍሬሽ ያደርጋል ፔጁ ሌተስት ቼንጆችን ሊያሳያችሁ ማለት ነው። ተመልሼ ማቴሪያል ላይ ስላመጣ ዲፎልቱ ወደ ሌበር በመጣ ለሁሉም ወርኮቻችን አባይነ ኃይሉ ታምሬን መድቦልናል ማለት ነው። አሁን አፕሩቭ የምትለዋ በተን ሁላ መጣች። ስለዚህ እስኪ አሁን አፕሩቭ ያርግና የቴክኒክ ሄዳችን ሰርቬውን አፕሩቭ ያድርግ። ከዛ this survey is analyzed and approved ብሎ ኖት ጻፈና ከዛ ሰሚት ማድረግ ይችላል ማለት ነው። እቺን ፔጅ አንዴ ላብራራላችሁ። እዚህ ጋር እንደምታዩት አፕሎድ ማድረጊያ ሴክሽን አለ። ኤኒቲንግ ከዚህ ሰርቬይ አፕሩቫል ጋር ተያይዞ አፕሎድ ማድረግ የሚፈልገው ፎቶ ካለ በጄፒጂ ወይም በፒኤንጂ ፎርማት ወይም ፒዲኤፍ ካለ እስከ 10 ሜጋባይት ድረስ እስካን የሆነ ፒዲኤፍም ካለ ፋይል ሳይዙ አፕሎድ ማድረግ ይችን በመንካት ያንን ፋይል አፕሎድ ማድረግ ይቻላል ማለት ነው። ነገር ግን ኦፕሽናል ነው። ኖት መጻፍ በቂ ነው። ሌላኛው ሜክ ሲንግል ፐርቼዝ የምትለዋ እቺ ቼክ ተደርጋ አፕሩቭ የሚደረግ ከሆነ እዚህ ጋር አውትሶርስ ስራችን ላይ ምን አይነት ነገሮች አሉ? ሁለት አውትሶርስ ስራዎች አሉ አይደለ? ስለዚህ አፕሩቭ ሲያደርግ እቺን ቼክ አድርጎ ኖት ጽፎ አፕሩቭ አደረገ ማለት ሁለቱንም የሰርቪስ ስራዎች ወደ አንድ ፐርቼዝ ሪኩዌስት ነው የሚቀይራቸው። አንድ ፐርቼዝ ሪኩዌስት ኦርደር ውስጥ ነው የሚከታቸው ማለት ነው። ነገር ግን አፕሩቭ ሲያደርግ የቴክኒክ ሄዳችን ኖት ጽፎ እቺን ሳይነካ ሰሚት የሚያደርግ ከሆነ እነዚህ
ተጫራቾች ያስፈልጓቸዋል ተባብለናል። ሰርቪሶች ስለሆኑ አውትሶርስ ስራዎች እነዚህን የሚሰሩ መስሪያ ቤቶች መጫረት አለባቸው። ስለዚህ ለእያንዳንዳቸው ለየብቻ ጨረታ ይሄ ፐርቼዝ ሪኩዌስት ክሬት ያደርግላቸዋል ማለት ነው። ነገር ግን ይሄንን የምንነካ ከሆነ ግን ለሁለቱም ሁለቱንም ሪኩዌስቶች አንድ ፐርቼዝ ሪኩዌስት ስር ነው የሚከታቸው ማለት ነው። ምንድን ነው ጥቅሙ ብንል ለምሳሌ ለሁለቱም የሚጫረቱት መስሪያ ቤቶች ተመሳሳይ ከሆኑ ሁለት ፐርቼዝ ሪኩዌስት ላያስፈልገን ይችላል ማለት ነው። ለሁለቱም የሚጫረቱበትን መጫረቻ ሰነድ ሲያመጡ ወይም ዋጋ ሲያቀርቡ ለሁለቱም በአንድ ሪኩዌስት ስር ስለሚገኙ ለዚህኛው ይሄን ያህል ብር ለዚህኛው ይሄን ያህል ብር ብለው በአንድ ሪኩዌስት ፐርቼዝ ሪኩዊዚሽን ፎርም ስር ይገኛሉ ማለት ነው። ነገር ግን አፕሩቭ ሲደረግ ይሄ ቼክ ካልተደረገ ለየብቻቸው ፐርቼዝ ሪኩዌስት ክሬት ይደረግላቸዋል። ይሄን ሞር ሚኒንግ የሚሰጣችሁ እንደ ምሳሌ አንድ ሞተር ሳይክል ለምሳሌ ሲጠገን ለምን አሁን በዚህ ሴናሪዮ አንዱን ብቻ ሳይቻችሁ ነው ማልፈው ሀሳቡን ከነገርኳችሁ ቀላል ነው ያ ሴናሪዮ ልትሰሩትላችሁ። አንድ ሞተር ሳይክል ዩቲሊቲያችን በሚያስጠግን ጊዜ ለምሳሌ የሞተር ሳይክሉ መሪው ተበላሽቶ ይሆናል፣ ፍሬን ተበላሽቶ ይሆናል፣ ሞተሩ ተበላሽቶ ይሆናል፣ ጎማው ተበላሽቶ ይሆናል። አራት ነገር ነገርኳቸው አይደለ? ስለዚህ ሰርቬሩ ክሬት ሲያደርግ አንድ የሞተር ሳይክል መሪ የሚል ሰርቪስ ክሬት ያደርግልናል። ሁለት የሞተር ሳይክሉ ፍሬን የሚል ሰርቪስ ደግሞ ይጨምርልናል። ሶስተኛ የሞተር ሳይክሉ ሞተር የሚል ሰርቪስ አድ ያደርግልናል። አራተኛ የሞተር ሳይክሉ ጎማ የሚል አድ ያደርግልናል። እነዚህ በሙሉ ለአንድ ሞተር ሳይክል ተመሳሳይ እነዚህን ሁሉ የሚሰራቸው አንድ ተጫራች ስለሚሆን በአብዛኛው ጊዜ አሸናፊው ተጫራች ስለሆነ እነዚህን ሁሉ አሁን የጠቀስኩላችሁን እንደ የሞተር ሳይክል ጥገናን ምሳሌ ሰጠኋችሁ። ስለዚህ እነዚህን በሙሉ አፕሩቭ ሲል በአንድ ፐርቼዝ ሪኩዌስት ስር እንዲያገኛቸው ይሄን ሜክ ሲንግል ፐርቼዝ ይላል ማለት ነው። ስለዚህ ሁሉም የሞተር ሳይክሉ መሪ፣ የሞተር ሳይክሉ ፍሬን፣ የሞተር ሳይክሉ ሞተርና የሞተር ሳይክሉ ጎማ ጥገና ሲካሄድላቸው አሸናፊው መስሪያ ቤት ስለሆነ ለእያንዳንዱ ነው ዋጋ የሚያስገባላቸው አይደል? ማኑዋል ላይ ራሱ ተራ በተራ ጽፋችሁ ነው የምትመዘግቡት። ስለዚህ ተራ በተራ ሞተር ሳይክል መሪ ይሄን ያህል ብር፣ የሞተር ሳይክል ፍሬን ይሄን ያህል ብር ስለሆነ የሚያቀርቡት በአንድ ፐርቼዝ ሪኩዌስት ስር እንዲያገኙት እችን ሜክ ሲንግል ፐርቼዝ ብሎ ኖት ጽፎ ይልካል ማለት ነው። በዚህ ስፔሲፊክ ሴናሪዮ ለሁለቱም በአንድ ስር እንዲሆን ካስፈለገ በአንድ እናደርጋለን ማለት ነው። ነገር ግን ደግሞ ለየብቻ ደግሞ እነዚህ ሰርቪሶች ለየብቻ ደግሞ ተጫራቾች ሊያስፈልጓቸው ይችላል። ለየብቻ ፐርቼዝ ሪኩዌስት ክሬት ሊደረግላቸው ይገባል። በዛ ሴናሪዮ ደግሞ ይሄንን ቼክ አናደርገው ማለት ነው። ለየብቻ ምን አይነት ሴናሪዮ ይኖራል ብትሉኝ፣ ለምሳሌ አንደኛው ሰርቪስ የሴፍቲ ስራዎችን ይሄ ጥገና ስራ በሚካሄድ ጊዜ የሴፍቲ ስራዎችን የሚሰራ መስሪያ ቤት ቢኖር ሴፍቲ ወርክስ የሚል ሰርቪስ ይኖረናል ማለት ነው። ከዛ ደግሞ አክቹዋሊ ደግሞ ለምሳሌ ሪፕሌስመንት የሚባል ስራ የሚሰራ ካለ ሪፕሌስመንትን ደግሞ ሌላ ስራ ይኖራል። ስለዚህ ለየብቻ መላካቸው ሴፍቲ ወርክ ላይ መጫረት የሚፈልጉ ሴፍቲ ወርክ ላይ ብቻ ኤክስፐርት ያላቸው መስሪያ ቤቶች ስለሚኖሩ ለነሱ ይህን ስራ ብቻ ነው ለብቻቸው ጨረታ በፐርቼዝ ሪኩዌስት ክሬት ማድረግ ያለብን። ስለዚህኛው ስራ አያገባቸውም። ለዚህኛው ስራ ደግሞ እዚህኛው ስራ ላይ ባለሙያ ያላቸው ሌሎች መስሪያ ቤቶች ይጫረታሉ። ለየብቻ ማጫረት ሲገባን አንድ ላይ ሲንግል አድርገን ሰሚት ብናረግ ችግሩ ምንድን ነው? ሴፍቲ ወርክ ብቻ ሊሰራ የመጣ ካምፓኒ ውሚስ ለዚህኛውም ዋጋ አስገባ ብሎ ሊያስገድደው ነው ማለት ነው። ስለዚህ ተነጣጥለው ፐርቼዝ ሪኩዌስት ክሬት መደረግ ለሚገባቸው ስራዎች እዚህ ጋር አፕሩቭ ሲደረግ ይህን ቼክ ሳናደርግ ነው ሰሚት የምናደርገው ማለት ነው። ሁሉም አይነት ግን እዚህ ጋር የተዘረዘሩት ግን አንድ ላይ የሚያስፈልጋቸው ከሆነ ደግሞ እዚህ ጋር አፕሩቭ ስናደርግ አንድ ፐርቼዝ ሪኩዌስት ስር እንዲያካታቸው እንደ ሞተር ሳይክሉ ስንል ምሳሌ እንዳነሳውላቸው ይሄን አድርጎ ኖት ጽፎ ሰሚት ያደርግልናል ማለት ነው። አሁን በዚህ ሴናሪዮ ምን እናድርግ? አፕሩቭ እናድርግና እስኪ የመጀመሪያውን ስራ ሱፐርቫይዘር አሳይን አድርገናል። ስለዚህ ይሄን ላድርግና እኔ ሁለቱንም በአንድ ሲንግል ፐርቼዝ ስር አንድ ፐርቼዝ ሪኩዌስት ስር እንዲሆኑልኝ ስለምፈልግ ይሄንን አንድ ቼክ አረኩና ሰሚት አልኩኝ ማለት ነው።
አሁን ምን አይነት ሜሴጅ አመጣልኝ? there is no lead technician assigned please assign one first ይላል። ስለዚህ ሊድ ቴክኒሻን ይህን አፕሩቭ በሚያደርግ ጊዜ እዚህ ጋር ማቴሪያሎች እንዳየን ከስቶር የሚወጡ እቃዎች ናቸው አይደለ? ስለዚህ ቴክኒሻኖቻችን ሄደው ከስቶር አውጥተው ስለሆነ ወደ ስራ የሚሄዱት ቴክኒሻን አሳይን ካላደረግን የትኛው ቴክኒሻን ነው ለየትኛው ቴክኒሻን ነው የስቶር ኃላፊያችን እነዛን እቃዎች የሚያስረክበው? ስለዚህ እዚህ ጋር አሳይን ቴክኒሻን ጋር ገብተን ቴክኒሻን ስር ቴክኒሻን አሳይን እናደርጋለን ማለት ነው። አሁን ለዚህ ስልጠና እኔ በአባይነህ ነው ሲንክ ያረኩት። ስለዚህ በዚህ ሰው ስለሆነ ሲንክ ያረኩት ይሄንኑ ሰው ነው እንደ ቴክኒሻንም የምጠቀመው ማለት ነው። ኖርማሊ ግን ዩቲሊቲ ላይ ስትጠቀሙ አባይነህ ሰርቬየሮች ሰርቬይ ብቻ ነው የሚሰሩት፣ ቴክኒሻኖች ደግሞ ሌሎች ናቸው። ስለዚህ ይሄንን ሳንነካ ቴክኒሻን ጋር መተን አርት ቴክኒሻን የሚለውን በተን ብቻ ነው የምንጠቀመው ማለት ነው። አሁን በእኔ ግን ሞባይል አፔ ላይ ሲንክ አድርጌ የገባሁት በአንድ ሰው ስለሆነ እንደ ቴክኒሻን ደግሞ በሌላ ሲንክ ማድረግ ጊዜ ስለሚወስድ ያንን ሰዓት ለመቆጠብ ስል አንድ ሰው ከሆነ ሰርቬይም የሚሰራው ቴክኒሻንም የሚሰራው እኔ በምሰራው ሜተር ነው የምትሄዱት አሁን በማሳያችሁ። ነገር ግን የተለያዩ ሰዎች ስለሚሆን ብዙ ሴናሪዮ ላይ ሰርቬየር ሌላ ቴክኒሻን ሌላ ሰው ስለሚሆኑ እዚህ ጋር ብቻ ትመጡና አርት ቴክኒሻን ብላችሁ ቴክኒሻኑን መርጣችሁ ምን ታደርጋላችሁ? ሰሚት ታደርጋላችሁ ማለት ነው። ነገር ግን በእኔ ሴናሪዮ መጀመሪያ ይሄኛውኑ ስለሆነ የምጠቀመው መጀመሪያ ይሄን አናሳይንድ ላድርገው ከሰርቬየርነት ላውጣው። ይሄንን አንቼክ ላድርገውና አባይነህ አሳይንድ ቱ ቢካም ቴክኒሻን ብዬ ልጻፍና ይሄን ሰሚት ላድርግ። ራሱ ሪፍሬሽ ያደርግልናል ሉሚስ። ከዛ እዚህ ጋር ልመለስ ሰርቬየሬን አስወጣሁት ማለት ነው። ለምን? ይሄንኑ ሰው እንደ ቴክኒሻን ስለምጠቀም ማለት ነው። አሁን ከዚህ ካስወጣሁት በኋላ እዚህ ውስጥ ልግባ። እናንተ ግን የተለያዩ ሰዎች ከሆኑ ይሄንን አትነኩትም። እዚህ ጋር ነው። አሁን እዚህ ጋር ልመለስና አርት ቴክኒሻን ብዬ አባይን ሰርች ላድርገውና ይሄንኑ ሰው ሊድ ማድረግ አለብኝ። አንዳንድ ትልልቅ ፕሮጀክቶቻችን ላይ ከአንድ በላይ ቴክኒሻን አንድ ፕሮጀክት ላይ ሲመደብ ከአንድ በላይ ቴክኒሻን አባይነህ ብቻ ሳይሆን ጎሳይንም ወይም ሌላም ሰው ካለ ሰርች እያደረጋችሁ መልቲፕል ቴክኒሻኖችን ለአንድ ወርክ ኦርደር አሳይን ማድረግ ትችላላችሁ። ለምሳሌ ጎሳይንም እንጨምረው። ግን አባይነህን ሊድ ማድረግ አለባችሁ። በኃላፊነት ከስቶር እቃዎችን የሚያወጣው ይሄ ሰው ነው እያለ ነው ማለት ነው። አባይነህን ሊድ አደረግኩት። ከዛ ሰሚት አልኩት። አባይነህ ኤንድ ጎሳዬ አር አሳይንድ አስ ቴክኒሽያንስ አባይነህ ኢዝ ሊድ ብዬ ሰሚት አደርጋለሁ ማለት ነው። አሁን አሳይን ቴክኒሻን ስቴጅ ነክቼ ቴክኒሻን ላይ ስመጣ እንደምታዩት ሁለት ቴክኒሻን አሳይን አድርጌያለሁ ለዚህ ስራ። አባይነህ ግን ሊድ ነው። አዎ መልካም። አሁን ከዚህ በኋላ እስኪ አፕሩቭ እናድርግ። ሌላው አፕሩቭ ከማድረጋችሁ በፊት ማስተዋል ያለባችሁ አባይነህ ማቴሪያል ሪኩዌስተር የሚባል ሮል ሊሰጠው ይገባል። ልክ ከስቶር እቃዎችን ስለሚያወጣ ያንን ሮል ውሚስ ዲማንድ ስለሚያደርግ ነው ማለት ነው። ስለዚህ ሊድ የምታደርጉት ቴክኒሻን ማቴሪያል ሪኩዌስተር የሚባል ሮል ካልተሰጠው ለሲስተም አድሚኖቻችን በመናገር ሲስተም አድሚኖቻችን ለዚህ ዩዘራችን ማቴሪያል ሪኩዌስተር የሚባል ሮል አሳይን ያደርጉልናል ማለት ነው። አሁን አፕሩቭ እናድርግ። ኖት ይጽፋል። ይህን አውትሶርስ ስራዎችን በአንድ ፐርቼዝ ሪኩዌስት ስር መላክ ስለምፈልግ ይሄንን አንድ አረኩኝና ሰሚት አልኩኝ ማለት ነው። አሁን ምን ይለኛል? ኤሊድ ቴክኒሻን ዳዝ ኖት ሃቭ ማቴሪያል ሪኩዌስት ፐርሚሽን ቅድም ያወራ ነው ማለት ነው። ስለዚህ ይሄኛው አባይነህ የምንለው ሰው ማቴሪያል ሪኩዌስት ፐርሚሽን ስለሌለው ማቴሪያል ሪኩዌስት ፐርሚሽን ስጠው እያለ ነው። ያንን ሪኩዌስት ፐርሚሽን እሰጠዋለሁ ማለት ነው። አሁን ኦኬ ስሰጠው እንድትመለከቱ ያንን የሚሰሩት ሲስተም አድሚኖች ናቸው። ሲስተም አድሚኖች ይገቡና በራሳቸው ዩዘር ኔም አባይነህን ሰርች ያደርጉታል። ይህንን ዲቴይል ይነካሉ። ከዛ እዚህ ጋር ኤዲት ሮል እንልና ማቴሪያል ሪኩዌስተር የምትል ሮል ሰጠውና ጨመርኩለት ማለት ነው። አሁን በቴክኒክ ሄዴ ልግባ። ታሪኩ
ሎጊን አድርጎ ገባ። ከዛ ወርክ ኦርደር ላይ ወርክ ኦርደር ሊስት ጋር መጣ 6989 አሁን ሰርቬይ አፕሩቭ ያደርግ ይችን አውትሶርስ ስራዎችን ሁለቱንም በአንድ ሪኩዌስት ስር ነው ተጫራቾቼ ለሁለቱም ዋጋ ያስገባሉ ብዬ ተመሳሳይ ስራ ስለሆነ አንድ መስሪያ ቤት ሊሰራቸው ይችላል ብዬ ስላሰብኩ ማለት ነው። ሰሚት ያለው አሁን ሰክሰስፉሊ አፕሩቭ አደረኩኝ ሰርቬይን ማለት ነው። ይሄንን መታየት ወርክ ኦርደር ሊስት ጋር ስትሄዱ ሰርቬይ አፕሩቭ ይላል። ለምንድን ነው ሰርቬይ ኦንጎይንግ ስታተስ የሚያሳየኝ? ስታተሱ እንደምታዩት አፕሩቭድ ቢልም በእያንዳንዱ ሴክሽን ስር ሰርቬይ በአሴት ማኔጅመንት ጊዜ ሁልጊዜ ኦንጎይንግ ነው። ያ ማለት ቴክኒካል ስራ እየተሰራ ራሱ ተጨማሪ ማቴሪያል ካስፈለገ ሰርቬየሮቻችን አዲስ ይሄ ማቴሪያል ያስፈልጋል ብለው ድጋሚ ሊልኩልን ይችላሉ። በተለይ ትልልቅ ፕሮጀክቶች በምንሰራ ጊዜ ይቅርታ አንድ ሰርቬይ የተሰራው ብቻ ላይበቃ ይችላል አይደለ? አኩሬሲ ላይኖር ይችላል። የሆነ ሰዓት ላይ ሰርቬይ መጀመሪያ የተሰራው እቃዎች አልቀው ተጨማሪ ማቴሪያል ሲያስፈልግ ሰርቬየሮቻችን እንደ አዲስ ሰርቬይ ያስገብተው እዛው ወርክ ኦርደር ላይ ሄደው ሰርቬይ ድጋሜ ምን ያደርጉልናል? ይሄን እዚህ ወርክ ኦርደር ላይ ከሆነ ሾው ኦል ብለው እዚህ ጋር ማቴሪያል ከሆነ እቺን ፕላስ እያደረጉ ተጨማሪ ማቴሪያል አስገብተው ሌበርም ተጨማሪ ካስፈለገ አውትሶርስ ስራም ተጨማሪ ካስፈለገ ሴክሽኖችን እየነኩ ጨምረው ድጋሜ ሰርቬይ መላክ ይችላሉ። በዛ ጊዜ ላይ ቴክኒክ ሄዶቻችንም ድጋሜ ለነዛ አዲስ ለተጨመሩት ብቻ አፕሩቫል ይሰራሉ ማለት ነው። ከዛ ቴክኒሻኖቻችን ከስቶር አውጥተው ወይም ፐርቼዝ ዲፓርትመንትም ለአዲሶች ለመጡ ሰርቪስ አውትሶርስ ስራዎች እያስገቡ ስለሚቀጥል ኦንጎይንግ ነው ስታተሱ ማለት ነው። ልክ እንደ ከስተመር ሰርቪስ ሰርቬይ አንዴ ተሰርቶ ኮምፕሊት የሚደረግ አይደለም። ኦንጎይንግ ሊሆን ስለሚችል ኦንጎይንግ ተደርጓል ማለት ነው። አሁን ሰርቬይ ግን እኛ ሰክሰስፉሊ አፕሩቭ አድርገናል። ይሄው በዚህ ስታተስ እናውቃለን። ከውጭም ደግሞ በዚህ ስታተስ አፕሩቭ እንደተደረገ እናውቃለን ማለት ነው። በሚቀጥለው ቪዲዮ ሰርቬይ አፕሩቭ ከተደረገ በኋላ ምንድን ነው የሚለውን አብረን የምናይ ይሆናል።